ሰላም ዩቲዩብ በዛሬው ቪዲዮ ከድሬዳዋ ጅቡቲ በባቡር የምናደርገውን ጉዞ የማሳያችሁ ይሆናል። 319 ኪሎ ሜትር አቆራርጠን መነሻችንን ድሬዳዋ መዳረሻችን ጅቡቲ አድርገናል። አብራችሁን ቆዩ። አሁን የሚገኘው ድሬዳዋ ነው። ወደ ጅቡቲ የማደርገውን ጉዞ ነገ ቀርጻለሁ ማለት ነው። አሁን ያለው ድሬዳዋ ነው። ትሪያንግል የሚባል ሆቴል አርፍ ያለው ያስኩትን ሆቴል አልጋ ሳይሆን ሆቴል ላሳያችሁ። ስንት መሰላችሁ? 2500 የተከፈለበትን ሆቴል ላሳያችሁ። እስኪ ከየት እንጀምር? እሺ አልጋዎችን ትመስላለች። ደብል አልጋ ነው ነው ደብል ነው ያለች ደብል። ከዛ እዚህ ጋር የሆነ ሳጥን አለው። ምን አለው እዚህ ጋር? ምን ከፍቼም ቼክ አላደረኩትም። ባዶ ነው ሳጥን። እዚህ ጋር ቁም ሳጥን አለ። ምን አለ እዚህ ጋርስ? ባዶ ለምንድን ነው ያስቀምጠው? ስለዚህ ጋር ወንበር አለ። ማይሰራ ቲቪ አለ። ድሬዳዋ ጋይስ በጣም ነው የሚሞቀው። በጣም ስላችሁ በጣም አሩ ነው የሚከፍተው አይከፍተው አላውቅም። ምንድን ነው የሚጮው? እና እዚህ ጋር ነው ቴብል አለ። ፋንታ እየጠጣሁ ነበር። ኢነርጂ ያስፈልጋል። ኢነርጂ ሲሆን ፋንታ ለኢነርጂ አይደለም አክቹአሊ ግን ያስፈልጋል። ሌላ ምን አለ? እዚህ ጋር የሆነ ሳጥን አለ። ባዶ ነው መሰለኝ አክቹአሊ ይሄኛው ባዶ ነው። እኔ መሰለኝ 2500 ብር ድሬዳዋ ጋይስ ላይፍ ቱ ኤክስፔንሲቭ። እኔ በጣም ነው የገረመኝ። እዚህ ጋር ምን አለ? ሽንት ቤትና ሻወር አለ። የራሱ እዚህ ጋር ሽንት ኧረ በስመ አብ ሻወር ኢየሱስ። እዚህ ጋር ምን አለ? እዚህ ጋርስ ማን አለ? እቺን ትመስላለች ማለት ነው ቤቷ 2500 is not fair guys። ከዛ እስኪ የውጭውን ነው እስኪ ድሬዳዋ በማታ የውጭ በረንዳው ይሄን ይመስላል። አክቹአሊ ለመቅረጽ አስቤ ነበር በጊዜ መጥቼ ዝናብ እየዘነበ አስቸጋሪ። የሆነ ቪዲዮ ቀርጫለሁ። እስኪ ዝናብ በጣም እየዘነበ ነበርና ለመስራት አስቤ ነበር ቪዲዮ አልቻልኩም። ድሬዳዋ የምሰራው ቪዲዮ ቀርቷል ማለት ነው። ይሄን ይመስላል ሆቴሉ ያለበት በረንዳው ይሄን ይመስላል። ምንም አይልም። ይሄኛው ባይኖር ሸፈን እንዳለ የሆነ ራሱ ካለቀ በኋላ ያስጠላል። እንደዚህ ፊት ለፊት ተጥሎበት ምንም አይታይም። ጥሩ ነበር ሆቴሉ ግን በቃ ይሄን ይመስላል። እንግዲህ ያስኩት ሆቴል ነገ 2 ሰዓት ላይ ነው በባቡር የሚሄደው። በባቡር ነው ጉዞ የማደርገው። አንድ ሰዓት ተነስቼ ከሄድኩ ደርሳለሁ ብዬ አስባለሁ። ትኬት አልቆረጥኩም። እዛው ነው የምቆርጠው። ነገ ኦኬ ጋይስ አሁን ካልጋዬ እየወጣሁ ነው ካደርኩበት ሆቴል። ቃል የረሳሁት ዕቃ የለኝም። ቀጥታ ባጃጅ እና ወደ ባስ ስቴሽኑ ነው ወደ ትሬን ስቴሽኑ እሄዳለሁ ማለት ነው። አሁን 12 ሰዓት ሆኗል። አሁን 12 ሰዓት ነው ያለው። እስኪ ወደ ትሬን ስቴሽን እየሄድን ነው። አሁን 12 ሰዓት ሆኗል። አሁን ቲኬት ቆርጫለሁ። የቪአይፒ ቲኬት የቆረኩት ወደ ውስጥ ገብቼ ደግሞ አሳያችኋለሁ ማለት ነው። ጋይስ አሁን ቼክ-ኢን አድርጌ ጨርሻለሁ። ወረቀቴን፣ ፓስፖርቴን፣ መታወቂያን ይዣለሁ። ቼክ-ኢን አድርጌ ሁሉ ነገር ጨርሻለሁ ማለት ነው። አሁን ፍተሻ ምናምን ጨራርሰናል። ቀጣይ ወደ ባቡር ነው የምንገባው ማለት ነው። የምንሄድበት ባቡር ውጭ ላይ የምታዩት ይመስላል። እዛ ጋር ያለ ባቡር ነው የምንሄድበት። ከራቤቢ ፋንታ ምነው ፋንታ ሳይሆን ማንጎ ጁስ እና የሆነ ብስኩት አይ ነው ይርባል። መንገድ ላይ ምግብ ስለሌለ በጣም ይርባል።
ምን ደርሰው ከዛ 7 ሰዓት ተኩል እስከ 8 ሰዓት ባለው ሰዓት እንደርሳለን። ስለሚርበኝ ስለዚህ እነዚህ ለማስታገሻ እንዲሆኑኝ ገዝቻቸዋለሁ ማለት ነው። አሁን ከ2 ሰዓት በኋላ ወይም ከ30 ደቂቃ በኋላ እንጀምራለን ጉዟችንን። ፋይናሊ የመጨረሻውን ቼክ አድርገን ወጥተናል። የምንሄድበት ባቡር በጣም ትልቅ ነው። ሽታ አለቶ ይሄ ቪአይፒ ነው እንዳለ እዚሁ ጋር ነው። የኔ ሴት አለ። የኔ ይሄኛው ነው ከላይ ያለው ከስር የለኝም። የኔ ሽታ አለው ግን ብስማ የት እንደጠፋብኝ እንጂ ነው። ይሄኛው 19 አይደለም። ይሄ ነው ቪአይፒው ግን የተወሰነ ሽታ አለው። እኔ ከላይ ያደረጉኝ አልፈልግ ነበር ከላይ መሆን ከላይኛው ጋር ይሄኛው ማለት ነው። ይሄ ነው በጣም ያሳዝናል። ሰው የቪአይፒው ወንበር ይሄን ይመስላል። ድድር ማስጫውላል ራሱ ውስጥ ላይ ከደበረን አንዳንዴ ቁጭ ብለን እዚህ ጋር መሄድ እንደዚህ ብለን ማለት ነው። ይሄ እንዳለ ይሄኛው ድድ ማስጫ ማለት ውጭ ላይ በረንዳ ላይ የሚገኘው ማለት ነው። አያበደ ነው ተመችቶኛል። ትንሽ ሽታው ትንሽ ባይኖር አሪፍ ነበር፣ ግን ቦታው ምናምን ጸደይ ነው። ጽዳት አለ፣ የተወሰነ ሽታ አለ። ሽታው ግን ያስጠላል እንጂ ደስ ይላል። የምር ደስ ያለ ሜዳ ነው መሰለኝ። ተኝቼ ነው የምሄደው በቃ ማለት ነው። በነገራችን ላይ ትንሽ ከሄድን በኋላ ከኢትዮጵያ ድንበር ከወጣን ጅቡቲ ቅርብ ናት። ከጅቡቲ ድሬዳዋ በጣም ቅርብ ነው። በነገራችን ላይ ከድሬዳዋ አዲስ አበባ በጣም ሩቅ ነው። ከጅቡቲ ድሬዳዋ ግን በጣም ትንሽ ናት እና ጅቡቲ እዚህ ያለችው እና ሩቅ አይደለችም፣ እንደ አዲስ አበባ ሩቅ አይደለችም እና ቦታ ያምራል። ጸደይ ደስ የሚል ነገር አለው። ይኸውላችሁ ምን ሀብን አደረገ መሰላችሁ? አልጋ ምንድነው አልጋ የኔ ያለውና አንድ ጎፍራም ሰው እየገባ ያንኮራፋበት። ማውራት አልቻልኩም፣ መተኛት አልቻልኩምና ውጭ ላይ በረንዳ ላይ ወጣው ማለት ነው። እና ደግሞ ከጎን ኃይለኛ ጸብ አለ። ባልና ሚስቱ አላውቅም ይጨቃጨቃሉ፣ ይነታረካሉ አላውቅም። ሰውየው ደግሞ በጣም ያንኮራፋል። እንደ ልተኛና ዝም ብዬ በረንዳ ላይ ወጣው። ይሄን ቪው እያየሁ ልሂድ ይሻላል። ለምን ሰው ያስተኛል? ድምፅ በጣም ይረብሻል። ሰው ሲያንኮራፋ ደግሞ እኔ ልተኛ ስለማልችል ውጭ ያለውን ቫይብ እያየን እንሄዳለን ማለት ነው። 2000 ምናምን ብር ከፍዬ በቤቴ ስደተኛ አደረገኝና ይሄ በረንዳ ላይ ቁጭ አልኩኝ። በጣም ያሳዝናል። 2000 ብር ነው የከፈልኩት ለአልጋ። እዛ ግን ልተኛ እያንኮራፋብኝ በጣም ያናዳል። ማርያምን እንዳለ ሁሉም ተኝቷል። ማንም ሰው የለም ውጭ ላይ፣ እኔ ብቻ ነኝ። ይሄኛው የምታዩት በረሃ አርብቶ አደሮች ያሉበት በረሃ ነው። እንዴት እንደሚኖር ላሳያችሁ። ይሄ አያችሁ እዚህ ጋር የሚታይ ከሆነ በሸራ ወጥረው የሚኖርበት ቤት ነው። ይሄኛው አርብቶ አደሮች ናቸው። ብዙውን ጊዜ የሚኖሩ ሶማሌዎች ናቸው እዚህ ቦታ ላይ እና በረሃ ነው በጣም የሚታያችሁ ከሆነ
ምሳ ልንበላ ነበር። ምሳ ነገር የለም። ወደ አልጋዬ ተመልሼ ገብቼ ተኝቻለሁ። ይኸኛው የደወሌ ላይ ያለው የባቡር ስቴሽን ይሄን ይመስላል። እኔም አልጋዬ ላይ ገባሁ። ልተኛ ነው በቃ። እየራበኝ ቢሆን ልተኛ ነው። ሽሮ ምናምን ነበር በፊት፣ አሁን ግን ምንም የላቸውም። ምግብ የለም፣ ምንም ነገር የለም። ስለዚህ ያለ ምርጫ መተኛት። ታክሲ ይዤ ወደ ቤት እየሄድኩ ነው። 8 ተኩል ጠዋት 2 ሰዓት ተኩል ተነሳ እስከ 8 ተኩል ቤት ሆነ። አሁን ወደ ቤት እየሄድኩ ነው ታክሲ ይዤ። ገና ቤት ሳልገባ ሙቀቱ ሃይ